الحمد لله الذي هدانا للإسلام وما كنا لنهتدي لولا أن هدانا الله والصلاة والسلام على سيد الأولين والآخرين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فيا عباد الله أحييكم بتحية الإسلام السلام عليكم ورحمة الله وبركاته زاري عندي فيديو لسرا يتقديركم من دينو አንዳንድ አህባሾች በውስጥ እየገቡ የሚጽፉም አሉ ቪዲዮም የሚሰሩ አሉ። አንድ አህባሽ በውስጥ ገባና ነገ እገልሃለሁ አለኝ። መቼ? ነገ አዎ ነገ እንደው አንተ አትውላትም አለ። ኧረ እባክህ ወላሂ አለ ባላህ ስም ምለህ ወላሂ እንደው አንተ ነገ ላትውላት አለኝ። እኔ እኮ ዱባይ ነው እኮ ያለሁት የት አግኝተህ ነው የምትገለኝ አልኩት። ዱባይም ብትሆን እንደው አንተ ነገ ላትውላት የትም ሀገር ሆነ እንደው እገልሃለሁኝ አለ። አህባሾች የማያደርጉትን ነው የሚያወሩት። አሁን ለታ ነው እንደዚህ ያለኝ። አሁን 2 ቀን አለፈኝ ያለው እስካሁን። ለዚህ በኮሜንት ግባና ወይ ሙታሃል ወይ አላህ በል እስኪ ገለኸኝ ነው ወይስ በእውኔ ነው? አሁን በህልምህ ነው አሁን የመጣሁብህ። ለማንኛውም ደግሞ አንደኛው አህባሽ ምን አይነት ቪዲዮ ሰራ መሰላችሁ? ሙህዲን ወሎ ክልልነትን የሚያቀነቅን ከነ አብዱል ጀሊል ሻህሊ ካሳ ጋር ሆኖ ወሎ ክልል ይሁን የሚል ነው። ልንነቃበት ይገባል። አሸባሪ ነው አለ። ይሄ ደግሞ ለአንድ ሃይማኖትና ለአንድ ቡድን ብቻ የሚታው አይደለም አለ። ይሄ ማለት ለአህባሽ ብቻ የሚታው ሳይሆን ሌሎቻችሁም ተነሱ እያለ ነው። ማንን እንደሚቀሰቅስ ያው ገብቷችኋል አይደለም? ይገባችኋል ብዬ ተስፋ አደርጋለሁ። አህባሾች ምን ጊዜም የሙስሊሙ ጠላቶችን ተከትለው ከነሱ ጎን ሆነው ነው ሙስሊሞችን የሚያጠቁት። አዎ ድሮም ቢሆን አህባሾች አይሁዶች ጋር ሆነው ሰለፊያዎችን ሲያጠቁ ነበር። ሊባኖስ አገራችንም ሲገቡ ወያኔ ጋር ሆነው ነው ሙስሊሙን 2004 ላይ ሲያሳስሩት፣ ሲያስገድሉት፣ ከሀገር ሲያስባረሩት፣ መስጊዶቹን ሲነጥቁት፣ ሲያፈናቅሉት የነበረው። አህባሽ አንድ ቀን መስጊድ ሲገነባ ታይቶ ተሰምቶ አይታወቅም። አህባሽ የገነባው መስጊድ አይታችሁ ታውቃላችሁ? በፍጹም የለም። አህባሾች ቁርአን ሐፊዝ ሲያስመርቁ ታይቶ ተሰምቶ አይታወቅም። በታሪክ የለም። ቁርአን ሐፊዝ አታገኙ። በኢትዮጵያ ምድር እንዲህ በባትሪ ብትፈልጉ አንድ የቁርአን ሐፊዝ አታገኙ። አህባሽ ነው ማለት ነው። በድፍረት ነው የምነግራችሁ። ሐይቅ ላይ በእነዚህ 7 እና 8 ዓመታት ውስጥ ከአጼው ስርዓት ናፋቂዎች ጋር ከወያኔ ጋር ከጸረ እስላም ኃይሎች ጋር እየታገልን ከአህባሽ ጋር እየታገልን በዛ መሃል እንኳን እኛ ምን ያክል ቁርአን ሐፊዞች ይገኛሉ እኛ መስጊዶች ላይ። ከረምፋ መስጊድ ስትሄዱ፣ መዲና መስጊድ ስትሄዱ በርካታ ቁርአን ሐፊዞች ታገኛላችሁ። ኢቲመሪ መስጊድ ስትሄዱ ቁርአን ሐፊዞች በርካታ ታገኛላችሁ። ቢሻናቆ መስጊድ፣ የተለያዩ መስጊዶች ላይ እኛ መስጊዶች ላይ በርካታ የቁርአን ሐፊዞች ነው የምታገኙት። አህባሾች ጋር አታገኙ። አረ ሐፊዝ ቀርቶ ቁርአን ያከተመ በቅጹ አታገኙ። ቁርአን በቅጹ ቀርቶ ያከተመ አህባሽ አታገኙ። አህባሾች ከረሞፋ ላይ የሰሩትን በደልና ግፍ ልንገራችሁ። መጅሊሱ ከመረከቡ በፊት መስጊዱን ያየሰው ህያው ምስክር ነው። ፈራርሶ ሽንት ቤቱ መጠቀሚያ ጠፍቶ በድንጋይ ተሞልቶ ቧንቧዎቹ ተሰባብረው ውሃ በሃይላንድ ከውጭ እየገዛን ሀታ እንኳን እስቲንጃ ማድረጊያ እንኳን እየጠፋ በመከራ ነበር የምንጠቀመው። አንዳንዱ ትቶ ወደ ቤቱ የሚሄድም አለ። አንዳንዱ በየሱቁ እየሄደ የሚሰግድም ነበር። አዲሱ መጅሊስ ከተረከበ በኋላ ከረሞፋ መስጊድ ኮሚቴ አዋቅሮ ወደ ስራ ሲገባ ወደ ልማት ሲገባ መስጊዱን በደንብ አድርጎ ቀሪር አድርጎ ልማት ሰርቶ ነው ያሳየው። የሐይቅ ከተማ ህዝብ ያው ምስክር ነው። የሐይቅ ከተማ ህዝብ እዛ የሚሰግድ በሙሉ ያው ምስክር ነው። ጫቃ የሚለበው አይታየውም። እያያችሁት እገልሃለሁኝ ያለኝ ይሄ አሁን ይሄ ምን ይታየዋል? ልማት። የሚገርማችሁ ነገር አዲሱ ኮሚቴ መስጊዱ ላይ ያለውን ልማት እየሰራ በጎን ይገነባል። አህባሾቹ ይሄዱ በድንጋይና በተለያየ እንትን ያፈርሳሉ። ከነሱ ጋር እየታገለ ነው ሰርቶ ያንን ያጠናቀቀው። የሚገርማችሁ ነገር
አዲሱ መጅሊስ አዲሱ ኮሚቴ ቀለም እያስቀባ እነሱ ከሰገራ ያወጡ በእንጨት ይቀቡታል ግድግዳውን። ቆሻሻ ሰዎች እኮ ናቸው። ይገርማቸዋል። የተረገሙ ሰዎች እኮ ናቸው። መስጂዱን የሚፈልጉት ለጭፈራ ነው። መናሩል ሁዲያ የሀድራ ጀማዓ የሚባል ቡድን አለ፣ የኪነት ቡድን ማለት ነው። ያ ቡድን 2 ከበሮና ቴፕ ትላልቅ ቴፖች አሉት። እነዛን ይዞ ነው ከረሙፋ መስጂድ የሚደለቀው። እኔ ለሐይቅ ከተማ ህዝብ አመራሮችና ለደቡብ ወሎ ዞን አስተዳደር አመራሮች መናገር የምፈልገው አንድ መልእክት አለኝ። ይሄ የኪነት ቡድን ሙዚቀኛ ስለሆነ ቦታቶ ከሆነ እዛ ባዶ 8 የኪነት ቡድን አላችሁ አይደለም? የነሆላሌ ቡድን እዛ ወስዳችሁ አስገቡት። ከመስጂዳችን ላይ ያመጣችሁ አትጫኑብን። ህገ መጅሊሱም አይፈቅድም፣ ሸሪዓችንም አይፈቅድም መስጂድ ውስጥ ጭፈራና ዳንኪራ። አላህ Subhanahu Wa Ta'ala በቁርአን ምን ይለናል? ወአነል መሳጂድ ሊላሂ ፈላ ተድዑ መዐ አላሂ አሐዳ ይላል። መሳጂዶች የአላህ ቤቶች ናቸው። ፈላ ተድዑ መዐ አላሂ አሐዳ ይላል። ከአላህ ጋር ማንንም በጭራሽ አትገዙ ይለናል። መስጂድ ውስጥ የባዕድ አምልኮ፣ ኹራፋት፣ ቢድዓ፣ ሸሪዓ የማይፈቅዳቸው ነገሮች በፍጹም አይሰራም። ሸሪዓችንም ህገ መጅልሳችንም የሚያስቀምጠው መርህ ይሄን። ያ የሙዚቃ ቡድን ነው ዛሬ ላይ እየበጠበጠን ያለው። መንግስት ደግሞ እኛ በአስተዳደራዊ ህጋችን ተከትለን ሰርተን ይሄንን ቡድን ከእንዲህ አይነት መስጂዶቻችንን ከእንዲህ አይነት ኹራፋት እናጸዳለን ብለን ስንሰራ እየተሸከመ ያመጣ የሚያስገባቸው ፖለቲከኛ። ለምን? ያ ከአጼው ስርዓት ናፋቂ ጸረ እስላም ኃይል ጋር እጁ ያለበት ፖለቲከኛ ስላለ ነው። እስላምን የማይወድ ቁርአን ሐፊዞች እንዳይኖሩ፣ ዑለማዎች እንዳይወጡ፣ መድረሳዎች እንዳይገነቡ፣ ዲነል እስላም የተሻሉ ተቋማት እንዳይኖሩት የሚመኝ አካል ፖለቲከኛ ውስጥ ስላለ እሹሩሩ እያለ ያመጣ ያስገባብናል። ስለዚህ እኛ ጋር ታምጡ ወሰዱና እዛ ባዶ 8 እዛው ሙዚቃ ቡድኑ ውስጡን ወሰዱና ቀላቅሉ ነው ሆላለ ይበልዛ። ቁርአንና ሐዲስ አልሆነለትም። ቂራአት መቅራት አልቻለም። ዲኑን መያዝ አልቻለም። ሶላት አይሰግድም ሲጀመር ሐባሽ። ሶላት የሚሰግድ ሐባሽ እኔ ከስንት አንድ ነው የማየው። የለም እኮ ሱብሂ ሶላት እስኪ ሱብሂ ላይ ከረሙፋ መስጂድ ብቅ በሉ ታገኛላችሁ የሚሰግድ የለም እኮ። ኢማሙ ኡስታዝ አህመድም አይመጣም ራሱ። አንድ ቀን ዝም ብሎ ተወክሎ የሚሰግድ አንድ ኢማም አለ እና አንድ ፖሊስ አለ። የተወለደሪ ወረዳ ፖሊስ ነው እሱ ብቻ የሚሰግዱት፣ ሌላ የሚሰግድ የለም። አትልፉ። ስለዚህ እንምላችሁ እኛ ተቋሞቻችንን ሸሪዓዊ አስተምህሮት ልንዘረጋባቸው፣ ዲነል እስላም ልናስተምርበት፣ ወጣቶቻችን በዲን ተኮትኩተው ሀገራዊም ዲናዊም ዓለማዊም ዕውቀት ኑሯቸው የተሻለ ትውልድ ልንቀርጽባቸው ነው የምንፈልገው። የኪነት ቡድን ጫቃሚ፣ ሌባ፣ አጭበርባሪ፣ ውሸታም ጠላት ጋር ያበረ ሙስሊምን የሚያጠቃ ቡድን እንዲጨፍርበት በፍጹም እንደማንፈቅድ መታወቅ አለበት። ይሄን ለማለት ነው። ይሄን ቪዲዮ አድርሷቸው። ይሄን ቪዲዮ ለነዛ ጸረ እስላም አህባሾች አድርሱልኝ። ወደዛ ወደዚህ ጠላት ፍለጋ ለሚያሯሩጣቸው ሄዲና ጫካ ገብተ መሳሪያ አንሳ ከፈለክ ማለት ነው። ሰባራ የቦኖ መጠበቂያ ክላሽን ይዘህ ሂድ፣ ዝመት ምንም አታመጣም። የሚፈራ ያለው ማለት ነው። እኛ ማንንም አንፈራም ሲጀምር። ስለዚህ ይሄ ሊታወቅ ይገባል። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።